በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ የእንረዳዳ ቲዩብ ቤተሰቦችና ወዳጆች እንደምን ከረማችሁ? በቅድመ እንኳን ለበዓለ ሃምሳ በሰላም በጤና አደረሳችሁ እያልኩ ዛሬ ምኩራብ በበዓለ ሃምሳው መቼ ነው የምናከብረው፣ ለምንስ እናከብራለን የሚለውን ቪዲዮ ይዤ መጥቻለሁኝና ቪዲዮውን ላይክ እና ሼር በማድረግ እንድትጀምሩ፣ እንደሁም ለቪዲዮ አዲስ የሆናችሁ የእንረዳዳ ቲዩብን ሰብስክራይብ እንድታረጉና አዲስ ቪዲዮ በሚጭንበት ጊዜ መረጃ ወይ ኖቲፊኬሽን ደርሳችሁ የደወል ምልክቷ መጫንን አይዘንጉ። ዋናው መልእክቴ ነው። ምኩራብ ለምን እናከብራለን ወደሚለው ከመሄዴ በፊት በዓለ ሃምሳ ከጀመረ 3ኛ ሳምንት ላይ ስለሆነ ያለነው በዚህ በበዓለ ሃምሳ ወይም ደግሞ በሁዳዴ ጾም ውስጥ ያሉ እሁዶች ምን ተብሎ ይጠራሉ የሚለውን እያንዳንዱን በስማቸውን መዘርዘር እፈልጋለሁ። አንደኛ ዘወረደ፣ ሁለተኛ ቅድስት፣ ሶስተኛ ምኩራብ፣ አራተኛ መጻጉዕ፣ አምስተኛ ወይንም እኩለ ጾም ደብረ ዘይት፣ ስድስተኛ ገብርኄር፣ ሰባተኛ ኒቆዲሞስ፣ ስምንተኛ ሆሳዕና ተብለው ተከፋፍለዋል። ዛሬ የምናየው የሶስተኛ ሳምንት ሰንበት ምኩራብ ተብሎ የተሰየመበት ምክንያት በዚሁ ዕለት የምዘመረው ጾመ ድጋ ከዋዜማ ጀምሮ ሰላሙ ድረስ በዕለተ ሰንበት በዋዕየ ኢየሱስ ምኩራብ አይሁድ እየተባለ የሚዘመረውን እናያለን። ምኩራብ ማለትም ቀጥተኛ ማለት ነው። ምኩራብ ማለት ፍቺው ኮረብታ፣ ተራራ የሚያክል ታላቅ ሕንጻ ማለት ነው። ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ማለትም ይሆናል። አብይ ፍሬ ቃሉ ግን የጌታችን መድኃኒታችን ኢየሱስ ክርስቶስ ድውያነ ሥጋን በትምህርቱ ድውያነ ነፍስን በተአምራቱ ሲፈውስ በምኩራብ እየተገኘ የፈጸመውን የማዳን ሥራ በህሊና እያሰበ የሚያስተምር ሶስተኛ ሳምንት ነው። ይህም በመጽሐፍ ቅዱስ በዮሐንስ ወንጌል ምዕራፍ 2 ቁጥር 12 ላይ በዝርዝር ተጽፎ ይገኛል። ኢየሱስ በሰንበት ወደ አይሁድ ምኩራብ ገባ እያለም ኢየሱስ በአይሁድ ምኩራብ ማስተማሩን እየጠቃቀሰና እያነሳሳ ስለምዘምር ይህን ሰንበት ለዚህ ጌታችን ኢየሱስ ክርስቶስ በምኩራብ እየገባ ለማስተማሩና በምኩራብ የሚሸጡ የሚለውጡ ነጋዴዎችን በማስወጣቱ ቤተ መቅደሱን ለማስከበሩ መታሰቢያ ሆኖ ስለተሰጠ ነው። የዚህም በዓል ታሪክ ዝርዝር ሁኔታው በማቴዎስ ወንጌል ምዕራፍ 21 ከቁጥር 12 እስከ 13 በሰፊ ተጠቅሷል። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በሥጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁም። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል። ከዓለማዊውም ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከመሞታችሁ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም ሁሉ እንደምትኖሩ ስለምን
ትገዛላችሁ። እነዚህ ሁሉ በማደግ ለጠፉ ተወስነዋልና ይህ እንደገዛ ፈቃድ በማምለክና በትሕትና ሥጋህን በመጨቆን ጥበብ ያለው ይመስላል። ነገር ግን ሥጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ወንድሞቼ ሆይ እምነት አለኝ የሚል ሥራ ግን የሌለው ሰው ቢኖር ምን ይጠቅማል? እምነቱስ ሊያድነው ይችላልን? ያዕቆብ መልእክት ምዕራፍ 2 ከቁጥር 14 እስከ 26። ወንድም ወይም እህት ራቁታቸውን ቢሆኑ የዕለት ምግብንም ቢያጡ ከእናንተ አንዱም በደህና ሄዱ እሳት ሙቁ ጥገቡም ብላቸው ለሰውነት ግን የሚያስፈልጉትን ባትሰጧቸው እንደዚህም ሥራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለ እኔም ሥራ አለኝ፣ እምነትህን ከሥራህ ለይተህ አሳየኝ፣ እኔም እምነቴን በሥራዬ አሳያለሁ ይላል። በእግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከሥራ ተለይቶ የሞተ መሆኑን ልታቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሠዊያው ባቀረበ ጊዜ በሥራ የጸደቀ አልነበረንም? እምነት ከሥራው ጋር አብሮ ያደርግ እንደነበረ በሥራም እምነት እንደተፈጸመ ትመለከታለህን? መጽሐፍም አብርሃም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርን ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ታያላችሁ። እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። በቄሳርም ኢጣሊቁ ለሚሉት ጭፍራ የመቶ አለቃው የሆነው ቆርኔሌዎስ የሚሉት አንድ ሰው ነበር። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ። ከቀኑም 9 ሰዓት ያህል ቆርኔሌዎስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጥ አየ። እርሱም ትኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድነው አለው። ይህም የሐዋርያት ሥራ ምዕራፍ 10 ከቁጥር 1 እስከ 9 ተጽፏል። መልአክም አለው ጸሎትና ምጽዋት በእግዚአብሔር ፊት ለመታሰቢያ እንደሆን አረገ። አሁንም ወደ ኢዮጴ ሰዎች ልከ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ ከባህር አጠገብ ባለው በቁርበት ፋቂው በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። የተናገረው መልአክ በሄደ ጊዜ ከሌሎቹ ሁለቱን ከማይለዩትም ጭፍሮቹ እግዚአብሔርን የሚያመልኩ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው። እነርሱም በነጋው ሲሄዱ ወደ ከተማዋ ሲቀርቡ ጴጥሮስ በ6 ሰዓት ያህል ይጸልይ ዘንድ ወደ ጣራው ወጣ። ይህም በመዝሙር 68 ቁጥር 9 የቤት ቅናት በልታኛለችና የሚያሳድዱ የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት ይላል ዮሐንስ ወንጌል ምዕራፍ 2 ከቁጥር 1 እስከ 25። ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዛም ጥቂት ቀን ኖሩ።
የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። ወደ መቅደስም በሬዎችንና በጎችን ርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድም ጅራፍ አበጅተው ሁሉን በጎችና በሬዎችን ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። ርግብ ሻጮችንም ይህንን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤት ቅናት ይበላኛል ተብሎ እንደተጻፈ አሰቡ። ስለዚህ አይሁድ መልሶ ይህንን ስለምታደርግ ምን ምልክት ታሳየናለህ አሉት። ኢየሱስም መልሶ ይህንን ቤተ መቅደስ በ3 ቀን አነሳዋለሁ አላቸው። ስለዚህም አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተስ በ3 ቀን ታነሳዋለህን አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህንን እንደተናገረ አሰቡና መጽሐፉንና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመንባቸውም ነበር። ራሱ በሰው ያለውን ያውቅ ነበርና። ከበዓሉ በረከት ያሳትፈን። በስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየ